ሰላም ጤና ይስጥልኝ ውድ የኬሎ ሚዲያ ተከታታዮች፣ በዕለታዊው የዛሬ ውሎ ፕሮግራማችን እነዚህን መረጃዎች እንዲያቀናጅተን ይዘንላችሁ ልንቀርብ ተሰናድተናል። ከፕሮግራም ጋር አብሬያችሁ ቆይታ የማደርገው እኔ አብዲስ አደፋር ነኝ። በጁባላንድ አስተዳደር የጸጥታ አካላትና በሶማሊያ መንግስት መካከል ግጭት መቀስቀሱ ተገለጸ። በኬንያ አቅራቢያ በምትገኘው የሶማሊያ ጁባላንድ ከተማ በሆነችው ራስ ካምቦኒ ታህሳስ 2 ቀን በግዛቷ አስተዳደር የጸጥታ ኃይሎችና በአካባቢው በሰፈሩ የሶማሊያ ፌዴራል መንግስት ወታደሮች መካከል ውጊያ መካሄዱ ነው የተገለጸው። የሶማሊያ መከላከያ ሰራዊት ባወጣው መግለጫ ዛሬ ጠዋት በጁባላንድ የጸጥታ ኃይሎች የተሰነዘረብንን ጥቃት በሚገባ መክተናል ሲል ገልጿል። ጥቃቱን የፈጸመው የጁባላንድ የጸጥታ ኃይል ነው ሲል መኮንኑን የሀገሪቱ የዜና አገልግሎት ባሰራጨው ዘገባ አስታውቋል። የአሜሪካ መንግስት በጁባላንድ ያለው ውጥረት አስጊ ነው የሚል ማስጠንቀቂያን ያወጣ ሲሆን ማስጠንቀቂያው ከወጣ ከሰዓታት በኋላ ከባድ ግጭቶች መከሰቱ ጠቁሟል። ሁኔታውን ከቅርብ ዓመታት ወዲህ ግንኙነታቸው እጅግ እያሽቆለቆለ የመጣው የሞቃዲሾና የኪስማዮ መካከል ሊኖር የሚችለውን የሰላም ድርድር የበለጠ ሊያደናቅፈው ይችላል ተብሏል። የጁባላንድ የጸጥታ ባለስልጣናት በደርዘን የሚቆጠሩ የሶማሊያ ፌዴራል መንግስት ወታደሮች እጃቸውን እንደሰጡ እየገለጹ ቢገኙም የሶማሊያ መገናኛ ብዙሃን በኔትወርክ መቋረጥ ምክንያት ሁኔታውን በገለልተኛ ወገን ለማረጋገጥ አለመቻላቸውን ጠቁመዋል። በጁባላንድ የተፈጠረውን ውጥረት ወደ ለየለት ግጭት እየተቀየረ ባለበት ሁኔታ የሀገሪቱ የፌዴራል መንግስት የግዛቷ አስተዳደር ፕሬዚዳንት አህመድ ማዶቤን ከአልሸባብ ታጣቂ ቡድን ጋር ግንኙነት አላቸው ሲል ባወጣው መግለጫ ወንጅሏል። ኢትዮጵያና ሶማሊያ በመካከላቸው የተፈጠረውን ውዝግብ ለማርገብ ስምምነት ፈጸሙ። ኢትዮጵያና ሶማሊያ በባህር በር ሳቢያ በመካከላቸው የተፈጠረውን ውዝግብ ለማርገብ ትናንት ምሽት በቱርክ አንካራ ተስማሙ። ጠቅላይ ሚኒስትር አብይ አህመድና የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በመካከላቸው የተፈጠረውን አለመግባባት ለመፍታት ያስችላል የተባለ ስምምነት በቱርክ ፕሬዝዳንት ረሲብ ጣይብ ኤርዶጋን አሸማጋይነት ትናንት ታህሳስ 2 ቀን ተፈራርመዋል። የሁለቱ ሀገራት መሪዎች አንዳቸው ለሌላቸው ሉዓላዊነትና የግዛት አንድነት መከበር ያላቸውን ቁርጠኝነት በማረጋገጥ ለዓለም አቀፍ ሕግ እንዲሁም ለአፍሪካ ሕብረት መርሆች መከበር ላይ አጽንኦት መስጠታቸውን አመላክተዋል። በዚህም የሶማሊያ ፌዴራላዊ ሪፐብሊክ የግዛት አንድነትን ባከበረ መልኩ ኢትዮጵያ ዘላቂ የባህር በር መዳረሻ እንዲኖራት ተስማምቷል ተብሏል። በተጨማሪም ልዩነቶችንና አከራካሪ ጉዳዮችን ለማስወገድና በትብብር መንፈስ የጋራ ብልጽግናን ለመከተልም ቃል ገብቷል። ሁለቱ ሀገራት ስምምነቱን መሰረት አድርገው በ4 ወራት ውስጥ የሚጠናቀቅ የቴክኒክ ድርድር ከጎርጎሮሳውያኑ የካቲት 2025 በፊት ለመጀመር አቅደዋል። በስምምነቱ መሰረት ሶማሊያ በአፍሪካ ሕብረት ተልዕኮ ውስጥ የኢትዮጵያ ወታደሮች ለከፈሉት መስዋዕትነት እውቅና ሰጥታለች ተብለዋል። ሁለቱ መሪዎች ኢትዮጵያ አስተማማኝ ደህንነቱን የጠበቀና ቀጣይነት ያለው የባህር በር መዳረሻ እንዲኖራት ስምምነት ላይ የደረሱ ሲሆን ይህ የሊዝ ውልን ጨምሮ በኮንትራትና በሌሎች ሞዳሊቲዎች በሉዓላዊ የሶማሊያ መንግስት ስልጣን ስር የሚተገበር መሆኑን አመላክቷል። በተጨማሪም የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን ውይይቱን የማቀላጠፍ ሚና የሚኖራቸው አካላትን እውቅና ሰጥተዋልም ተብሏል። ሁለቱ መሪዎች ለቃል ኪዳኑ ተግባራዊነት የሚደረግና ወደፊት የሚነሱ ልዩነቶችን በውይይት ለመፍታት የቱርክን ቀጣይ ድጋፍ በደስታ ተቀብለዋል። ስምምነቱ በአፍሪካ ቀንድ ቀጠናዊ መረጋጋትና ኢኮኖሚያዊ ትብብርን ለማምጣት ወሳኝ እርምጃ ተደርጎ ይወሰዳል። ኢትዮጵያ ከሶማሊላንድ ጋር የተፈራረመችው የባህር በር ስምምነትን ተከትሎ በቀጠናው የተፈጠረው ውጥረት ተባብሶ እንደነበር ይታወሳል። ይህ እርምጃ በሞቃዲሾ በኩል የሶማሊያን የግዛት ሉዓላዊነት መጣስ ተደርጎም ተወስዷል። ይህ አለመግባባቱን የበለጠ አካሮት ሰንብቷል። የሶማሊያ ክልል ርዕሰ መስተዳድር ሶማሌላንድ መዲና ሀርጌሳ ገቡ። በሶማሊያ ክልል ርዕሰ መስተዳድር አቶ ሙስጠፋ መሐመድ የተመራው የክልሉ ከፍተኛ አመራር ልዑክ ትናንት ወደ ሶማሌላንድ አምርቷል። የሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፋ መሐመድ ሀርጌሳ ሲደርሱ በቅርቡ የሶማሌላንድ የተካሄደውን ፕሬዝዳንታዊ ምርጫ ካሸነፉት አብዱራህማን አብዱላሂ እስማኤል አቀባበል አድርገውላቸዋል። በሶማሊያ ክልል ርዕሰ መስተዳድር አቶ ሙስጠፋ መሐመድ የተመራው ልዑካን ቡድን የክልሉን አፈ ጉባኤ፣ የጸጥታ ቢሮ ኃላፊ፣ የገቢዎች ቢሮ ኃላፊን ጨምሮ ሌሎች አመራሮችን ያካተተ መሆኑን የገለጸው የክልሉ ሚዲያ ልዑኩ በሀርጌሳ ቆይታው በተመራጩ የሶማሌላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ባለ ሲመት ላይም ይሳተፋል ተብሎ ይጠበቃል ተብሏል።
ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም